serializability የምንለው በመጀመሪያ ደረጃ በዳታቤዝ ትራንዛክሽን ማኔጅመንት ኮሬክትነስን ኢንሹር የሚያደርግልን ወይም ቫሊዴት የሚያደርግልን አንደኛው ሜካኒዝም ነው ማለት ነው። ያ ማለት ምን ማለት ነው? ኤግዜኪዩሽኖች የትራንዛክሽን ኦፕሬሽኖች አንደኛ ሴሪያል ይካሄዳሉ፣ ሁለተኛ በነን ሴሪያል ሞድ ይካሄዳሉ ማለት ነው። ስለዚህ ሴሪያላይዜቢሊቲ የምንለው በሴሪያል ኦርደር የተካሄደ አንድ ትራንዛክሽን ፋይናል ሪዛልቱ ኦልዌይስ ኮሬክት ነው። ሶ ኮንከረንትሊ ሲካሄዱም በተመሳሳይ አስ ኤ ነን ሴሪያል ኤግዜኪዩሽን የነበረውን ሪዛልት በነን ሴሪያል ኤግዜኪዩሽን ሲካሄዱ ከሴሪያሉ ተመሳሳይ ሪዛልት መምጣት አለበት የሚለውን ቫሊድ ወይም ኢንሹር የሚያደርግልን ኮንሰፕት ነው ማለት ነው። እና ሴሪያላይዜቢሊቲ ማለት ስኬጁሎች በሁለት አይነት መንገድ ኦፕሬት ይደረጋሉ፣ በሴሪያል እና በነን ሴሪያል ማለት ነው። ሶ ኢፍ ኤ ስኬጁል አር ሴሪያል the operation of each transaction are executed consecutively ወይም in chronological order ኦፕሬሽኖች የአንድ ትራንዛክሽን ኦፕሬሽኖች ኤግዜኪዩት የሚደረጉት ወይም ራን የሚደረጉት በክሮኖሎጂካል ኦርደር ወይም ዋን አፍተር ዚ አዘር ነው ዊዛውት ኤኒ ኢንተርሊቭድ ኦፕሬሽን ፍሮም ዚ አዘር ኦፕሬሽን። የሌላ ኦፕሬሽን እንግዲህ የሌላ ትራንዛክሽን ኦፕሬሽን በተመሳሳይ ሰዓት ኦፕሬት አይሆንም ማለት ነው። ምክንያቱም ሴሪያል ናቸው፣ ዋን አፍተር ሲያዘር ነው አንድ ኦፕሬሽን ኤግዜኪዩት የሚያደርገው ማለት ነው። ስለዚህ በሴሪያል ስኬጁል ኢንታይር ትራንዛክሽኑ ወይም ሙሉ ትራንዛክሽኑ ፐርፎርም የሚደረገው በሲኩዌንሻል ኦርደር ነው። ይህ በመሆኑ አት ኤ ታይም አንድ ትራንዛክሽን ወይም አንድ ኦፕሬሽን ብቻ ነው አክቲቭ የሚሆነው ማለት ነው። ስለዚህ ዘ ኮሚት ኦር አቦርት ኦፍ ዚ አክቲቭ ትራንዛክሽን የአክቲቭ ትራንዛክሽኑ ኮሚት ማድረግ ወይም አቦርት ማድረግ የሌላውን ትራንዛክሽን ቀጣይ የሚመጣውን ትራንዛክሽን ኢኒሺየት ያደርጋል ማለት ነው። ኮሚት ካረገም አቦርት ካረገም ያ አክቲቭ ትራንዛክሽኑ ኔክስት ያለውን ትራንዛክሽን ኦፕሬሽን ኢኒሺየት ያደርጋል ማለት ነው። ስለዚህ በሴሪያል ኦፕሬሽን ኢንተርሊቪንግ ኦከር አያደርግም። ኢንተርሊቪንግ ወይም ኮንከረንትሊ ኦፕሬሽኖች ኤግዜኪዩት አያደርጉም ወይም ራን አያደርጉም ማለት ነው። ሶ ኢን ሴሪያል ኦፕሬሽን ወይም ሴሪያል ስኬጁል ኖ ኢንተርሊቪንግ ኦር ኖ ኮንከረንሲ አት ኦል ማለት ነው። ለምሳሌ ሴሪያል ስኬጁል ኤግዛምፕል ብናይ ሴሪያል ስኬጁል ኢን ዊች ቲ2 ኢዝ ፎሎውድ ባይ ቲ1 እና አንድ ኤግዛምፕል አለ ሲምፕል ኮፊ ሾፕ የምትል ማለት ነው። እሷን ከወሰድን አሁን ኮፊ የምትለዋ ዳታ አይተም ነች which is just plain data item ሶ ትራንዛክሽኖች ይኖራሉ ማለት ነው። ለምሳሌ ትራንዛክሽን 1 ሚልክ አድ የሚያደርግ ከሆነ ትራንዛክሽን 2 ደግሞ ሹገር አድ የሚያደርግ ሊሆን ይችላል ማለት ነው። ግን ዳታ አይተማችን it is coffee which is plain coffee ምንም አይነት ኢንግሪዲየንት የሌለው ያልተጨመረበት ማለት ነው። እና በሴሪያል ስኬጁል ይሄኛው ግራፍ እንለዋለን ወይም ፕሪሲደንስ እንለዋለን ማለት ነው። ማለት የትኛው መጀመሪያ ቀድሞ መምጣት እንዳለበት ኢንዲኬት ለማድረግ በተለይም ደግሞ በነን ሴሪያል ኦፕሬሽን ወይም ሴሪያላይዜብል በሆኑ ኦፕሬሽኖች ወይም ትራንዛክሽኖች በጣም ኢምፖርታንት የሆነ ነው ይሄ ኤጅ ማለት ነው። ስለዚህ በሴሪያል ስኬጁል ግን ያን ያክል ለውጥ የሚያመጣ አይደለም ማለት ነው። ግን ቲ1ን ቀድሞ ቢመጣ አሁን ትራንዛክሽን 1 ቀድሞ ቢጀመር ትራንዛክሽን 1 ሪድ ያደርጋል። የመጀመሪያው ኦፕሬሽን ሪድ ኮፊ which is just plain ማለት ነው። ምንም አይነት ኢንግሪዲየንት የሌለው እዚህ ጋር የነበረውን ኢኒሻል ዳታ አይተሙን ያነባል ማለት ነው። ከዛ በኋላ ኢኒሻል ዳታ አይተሙን ካነበበ በኋላ እንግዲህ አንደኛው ትራንዛክሽን ሚልክ ነው አድ ያደርጋል። ቴክኒካሊ በዳታቤዝ ኦፕሬሽን ራይት ማለት ነው። ይሄ ሚልክ ራይት ያደርጋል ወይም አድ ያደርጋል ማለት ነው። ከዛ በኋላ ኮሚት ያደርጋል ማለት ነው። ዘን ቲ2 እንግዲህ ይህንን ዳታ ሪድ ያደርጋል ማለት ነው። በቲ1 ኮሚት የተደረገውን ሪድ ኮፊ ኦልሬዲ ኮፊው አሁን ሚልክ አድር ተደርጎበታል ማለት ነው። ከዛ
ሁለተኛው ትራንዛክሽን ሪድ ካረገ በኋላ ራይት ያረጋል። ሁለተኛው ትራንዛክሽን እንግዲህ መጀመሪያ ላይ ሹገር ነው አድ የሚያደርግ ወይም ራይት ያረጋል ማለት ነው። በዳታቤዝ ቴክኒካል ኦፕሬሽኑ ራይት ኦፕሬሽን ይሰራል ማለት ነው። ጀስት እዛ አነበበው ዳታ ላይ ሪድ ካደረገው ዳታ ላይ ራይት ያረጋል ማለት ነው። ስለዚህ ሹገር አድ ያረጋል ማለት ነው። ሶ ቲቱ ኮሚት ያረጋል ከዚህ በኋላ ማለት ነው። ስለዚህ እነዚህ ኦፕሬሽኖች አሁን በቅደም ተከተል ነው ያሉት። አንደኛው ኦፕሬሽን ኤግዜኪዩት አድርጎ ሲቀጥል ሁለተኛው ኦፕሬሽን ይቀጥላል ማለት ነው። ከዛ ሶስተኛው ይቀጥላል ማለት ነው። እነዚህ የተቀመጡት ኦፕሬሽኖች እና ትራንዛክሽኖች ዋን አፍተር ዚያዘር ነው ኤግዜኪዩት እያደረጉ የሚቀጥሉት ማለት ነው። በተመሳሳይ ሰዓት ኤግዜኪዩት አያረጉም ማለት ነው። ሴሪያል ስኬጁል የምንከተል ከሆነ ፎሎው የምናደርግ ከሆነ ማለት ነው። እና አሁን እዚህ ጋር ሴሪያል ስኬጁል ሆኖ አሁን ትራንዛክሽን 1 ቀድሞ ቢመጣ ትራንዛክሽን 2 ቀድሞ ቢመጣ አክቹዋሊ እዚህ ጋር ምንም አይነት ችግር የለውም። አሁን ቲቱ ቀድሞ ቢመጣ ግን ችግር የሚያመጡ ስኬጁሎች ደግሞ አሉ። እነሱን ኬርፉሊ ሃንድል ማድረግ መቻል አለብን ማለት ነው። ለምሳሌ ትራንዛክሽን 2 ፕሌን ኮፊ ሬዲ ያደርጋል። ከዛ በኋላ ትራንዛክሽን 2 አድ የሚያደርገው ሹገር ስለሆነ ሹገር አድ ያደርጋል ማለት ነው። ትራንዛክሽን 2 ዘን ኮሚት ማድረግ ይችላል። ዘን ያንን ትራንዛክሽን 2 ኮሚት ያደረገውን ዳታ ደግሞ ያንን አፕዴትድ ዳታ ትራንዛክሽን 1 ሬዲ ያደርጋል ማለት ነው። ዘን ትራንዛክሽን 1 አድ የሚያደርገው ሚልክ ነው። ሚልክ አድ ያደርጋል ማለት ነው። ዘን ኮሚት ያደርጋል ማለት ነው። አሁን ቲቱ ቀድሞ መጣ፣ ቲ1 ቀድሞ መጣ። እዚህ ጋር ምንም አይነት ፕሮብለም አይፈጥርም ማለት ነው። ፋይናሊ የምናገኘው ጉድ ቴስት ኮፊ ይሆናል ማለት ነው። ሶ ኦልዌይስ ሴሪያል ትራንዛክሽን ምንድነው? ኮሬክት ነው፣ ሴፍ ነው፣ ግን ደግሞ በጣም ስሎወር ነው ማለት ነው። ሶ ዛት ሃይ የሆነ ማሲቭ የሆነ ታይም ይወስዳል ማለት ነው። ወደ ነን ሴሪያል ስኬጁል ስንገባ ደግሞ ነን ሴሪያል የምንለው ኢፍ ትራንዛክሽንስ አር ኤግዜኪዩት አት ዘ ሴም ታይም ኦር ኮንከረንትሊ ኢን አን ኢንተርሊቭድ ሞድ ትራንዛክሽኖች ኮንከረንትሊ የሚካሄዱ ከሆነ በተመሳሳይ ሰዓት የሚካሄዱ ከሆነ ያ ነን ሴሪያል ስኬጁል ይባላል ማለት ነው። ነን ሴሪያል ስኬጁል ደግሞ ኮንከረንሲን የሚፈቅድ ነው። ያ ማለት ኦፕሬሽን ካን ጀስት ኦከር ኦር ሃፕን አት ዘ ሴም ታይም ማለት ነው። ኦፕሬሽኖች በተመሳሳይ ሰዓት ሃፕን ማድረግ ይችላሉ ወይም ኤግዜኪዩት መደረግ ይችላሉ፣ ራን ማድረግ ይችላሉ ማለት ነው። መስት ቢ ቼክድ ፎር ኮሬክትነስ እንግዲህ በተመሳሳይ ሰዓት ኦፕሬሽኖች የሚካሄዱ ከሆነ ፋይናል ሪዛልታቸው በሴሪያል ኦርደር ኤግዜኪዩት ሲያደርጉ የሚመጣውን ሪዛልት ምክንያቱም ሴሪያል ከሆነ ኦልዌይስ ኮሬክት ስለሆነ ያንን ሪዛልት መያዝ አለባቸው ማለት ነው። ቪው ኢኩቫላንቱ የፋይናል ሪዛልቱ የነን ሴሪያል ስኬጁል ሹድ ቢ ቪው ኢኩቫላንት ቱ ኤግዜኪዩሽንስ ኢን ሴሪያል ስኬጁል ማለት ነው። ሜይ ኦር ሜይ ኖት ቢ ሴሪያላይዜብል እንግዲህ ነን ሴሪያል ስኬጁሎች ሴሪያላይዜብል የሚሆኑ አሉ፣ ሴሪያላይዜብልም ያልሆኑ አሉ ማለት ነው። ሶ ሴሪያላይዜብል ስኬጁል ማለት ይሄ ነን ሴሪያል ስኬጁል ሁለት አይነቶች ናቸው። ሴሪያላይዜብል ስኬጁል የምንለው ነው አንደኛው ማለት ነው። ሶ ሴሪያላይዜብል ስኬጁል የምንለው ምንድን ነው? ሴሪያል ስኬጁል ነው። ሴሪያል ስኬጁል ነው። ያ ማለት ስኬጁሎቹ ወይም ኦፕሬሽኖቹ በተመሳሳይ ሰዓት ሃፕን ማድረግ ወይም ኦከር ማድረግ ይችላሉ ማለት ነው። ግን ሃፕን እና ኦከር ሲያደርጉ they should just behave like a serial schedule እንደ ሴሪያል ስኬጁል ቢሄቭ ማድረግ መቻል አለባቸው ማለት ነው። ያ ማለት በተመሳሳይ ሰዓት ስኬጁሎች ኤግዜኪዩት ማድረግ ይችላሉ ወይም ራን ማድረግ ይችላሉ። ግን ፋይናል አውትፑታቸው ፋይናል ሪዛልታቸው እንደ ሴሪያል ስኬጁል ተመሳሳይ መሆን አለበት። በሴሪያል ስኬጁል የሚመጣው ፋይናል ሪዛልት መሆን መቻል አለበት ማለት ነው። ሴሪያል ስኬጁል ለምን ያስፈልጋል ካል አንደኛ ኮንሲስተንሲን ሜንቴን ለማድረግ የዳታውን ኮንሲስተንሲ ለመጠበቅ፣ ሁለተኛ ደግሞ ኤረሮች ሀፕን ሊያረጉ ይችላሉ። ላይክ ኢንሰርት በምናረግበት፣ ዲሊት በምናረግበት፣ ሞዲፋይ በምናረግበት ጊዜ ዳታ ኤረር ሊፈጠር ይችላል እና ያንን ኤረር ሪሙቭ ለማድረግ ወይም አቮይድ ለማድረግ ሴሪያላይዜብል ስኬጁል በጣም ነሰሳሪ ነው ማለት ነው። ሌላኛው ደግሞ ፐርፎርማንስን
ኢምፕሩቭ ያደርጋል ወይም ኢንሃንስ ያደርጋል ያሳድጋል ማለት ነው። ምክንያቱም ስኬጁሎች የሚካሄዱት በተመሳሳይ ሰዓት ነው ማለት ኦፕሬሽኖች በተመሳሳይ ሰዓት ኤግዜኪዩት ማድረግ ይችላሉ። ሶ አንደኛውን አይጠብቅም ወይት አያደርግም ማለት ነው። ወይት የማያደርግ ከሆነ ደግሞ ታይሙ እያጠረ ይመጣል ማለት ነው። በዛ ሰዓት ፐርፎርማንስ ዊል ቢ ሃየር ማለት ነው። ቢኮዝ ዜር ኢዝ ኮንከረንሲ ስላለ ፐርፎርማንስ ሃየር ይሆናል ማለት ነው። እና ሁለት አይነት የሴሪያላይዜብል ስኬጁሎች ደግሞ አሉ። ኮንፍሊክት ሴሪያላይዜብል እና ቪው ሴሪያላይዜብል የሚባሉ ማለት ነው። እና ኮንፍሊክት ሴሪያላይዜብልን ስናይ አንድ ስኬጁል ኮንፍሊክት ሴሪያላይዜብል ነው ካል የዛ ስኬጁል ወይም የዛ ትራንዛክሽን ኦፕሬሽኖችን ሪአሬንጅ ማድረግ ወይም ስዋፕ ማድረግ የምንችል ከሆነ ነው። ስዋፕ የምናደርጋቸው ኦፕሬሽኖች ግን ነን ኮንፍሊክቲንግ ኦፕሬሽኖች መሆን አለባቸው። ማለት ስዋፕ ሲደራረጉ ወይም ይሄ ቦታቸውን ስንቀያየራቸው ኤግዜኪዩት መደረግ ያለባቸውን ቦታ ስንቀያየራቸው የሪዛልት ለውጥ የማያመጡ ከሆነ ስዋፕ ማድረግ እንችላለን ማለት ነው። ሪአሬንጅ ማድረግ እንችላለን ማለት ነው። ሪአሬንጅ ስናደርጋቸው ምንም የሪዛልት ለውጥ የማያመጡ ከሆነ ማለት ነው። ሶ እነዛን ኦፕሬሽኖች ሪአሬንጅ ማድረግ ወይም ስዋፕ ማድረግ የምንችል ከሆነ በት ነን ኮንፍሊክቲንግ ኦፕሬሽኖችን ሪአሬንጅ ማድረግ ከቻልን ያ ስኬጁል ኮንፍሊክት ሴሪያላይዜብል ነው ማለት ነው። እና ሁለት ኦፕሬሽኖች ኮንፍሊክት ውስጥ ሊገቡ ይችላሉ ወይም ኮንፍሊክት ያደርጋሉ ማለት ነው። ሶ ይሄ ኮንፍሊክት መቼ ይፈጠራል ካልን ለምሳሌ ኦፕሬሽኖች የሚመጡት ከተለያየ ትራንዛክሽን የሚመጡ ከሆነ ተመሳሳይ ዳታ አይተም አክሰስ የሚያደርጉ ከሆነ እና ከሁለቱ አንደኛው ኦፕሬሽን ራይት ኦፕሬሽን የሚሰራ ከሆነ ኮንፍሊክት ሀፕን ያደርጋል ማለት ነው። እና ቤዚካሊ ሪድ ዶንት ኮንፍሊክት ዊዝ ኢች አዘር ማለት ሪድ ኦፕሬሽን ምንም አይነት ኮንፍሊክት አይፈጥርም። ሪድ ከሆነ ኢት ኢዝ ፖሲብል ማለት ነው። ማለት ኮንፍሊክት ክሬት አይደረግም። ሪድ ራይት ከሆነ እና ራይት ከሆነ ግን ከላይ ያስቀመጥናቸውን ሶስት እንትኖችን ክራይቴሪያ አስቀምጠን ሪድ ራይት እና ራይት ግን ኮንፍሊክት ክሬት ያደርጋሉ ወይም ኮንፍሊክት ያደርጋሉ። ከተለያየ ኦፕሬሽን የሚመጡ ከሆነ ተመሳሳይ ዳታ አይተም የሚጠቀሙ ከሆነ እና አንደኛው ራይት ኦፕሬሽን የሚሰራ ከሆነ ማለት ነው። ስለዚህ ሪድ ምንጊዜም ኮንፍሊክት ክሬት አያደርግም። ሪድስ ኢች አዘር ማለት ነው። ሪድ ራይት ከሆነ ራይት ከሆነ ግን ክሬት ያደርጋሉ ማለት ነው። ለኤግዛምፕል ባንክ መኒ ትራንስፈርን እንዲና ለምሳሌ ኢኒሻል ባላንስ አካውንቴ 1000 ብር አለው ማለት ነው። አካውንቴ ኢኒሻል ባላንሱ 1000 ብር አለው ማለት ነው። እና ትራንዛክሽን 1 ከዚህ አካውንት ኤ 100 ብር ዊዝድሮ ቢያደርግ እና ትራንዛክሽን 2 ደግሞ 50 ብር ዲፖዚት ቢያደርግ ኦፕሬሽኖች ቤዚካሊ ቲ1 ዊዝድሮስ 100 ኢቲቢ ትራንዛክሽን 1 የምንለው 100 ብር ነው ዊዝድሮ የሚያደርገው ከአካውንት ኤ። ስለዚህ መጀመሪያ አካውንት ኤን ሪድ ያደርጋል፣ ከዛ አካውንቴ ላይ ራይት ያደርጋል ማለት ነው። ራይት ሲሰራ እንግዲህ አካውንቴ የነበረው ኢኒሻል ባላንስ አለ 1000 ነው። ከዛ ኢኒሻል ባላንስ ላይ 100 ነው የሚቀንሰው ዲዳክት የሚያደርገው ማለት ነው። ከዛ በኋላ ደግሞ ትራንዛክሽን 2 አለ ወይም ቲ2 የምንለው ማለት ነው። እሱ ደግሞ 50 ብር ነው ዲፖዚት የሚያደርግ እዚሁ አካውንት ላይ ማለት ነው። አካውንት ኤን ስለዚህ ሪድ ያደርጋል ማለት ነው መጀመሪያ። ከዛ ቀጥሎ ራይት ያደርጋል ማለት ነው። ራይት ሲሰራ ኖርማሊ የነበረው አካውንት ላይ ዲፖዚት ስለሚያደርግ 1000 ነበረ። ኤንዌይስ የነበረው አካውንት ላይ 50 ነው አድ የሚያደርገው 50 አድ ያደርጋል ማለት ነው። ስለዚህ አዲሱን ባላንስ ራይት ያደርጋል ማለት ነው። አሁን ኦርደራቸው እንደዚህ ነው። ቲ1 ሪድ ኤ ሪድስ እንግዲህ ኢኒሻል ባላንሱ 1000 ነው። ስለዚህ ቲ1 ሪድ ሲያደርግ እሱ ነው ሪድ የሚያደርገው ማለት ነው። ስለዚህ ቲ1 ቀጥሎ ራይት ነው የሚያደርገው ማለት ባላንሱን ሪድ ካደረገ በኋላ ዲዳክት አድርጎ ከ1100 ዲዳክት ያደርጋል። ኤ ኢኳልስ ቱ ኤ ማይነስ 100 ሲሆን 900 ነው ማለት ነው። ስለዚህ
ቲ1 900ን ራይት ያደርጋል ማለት ነው። ቲ2 ያንን ዳታ አፕዴትድ ዳታ ሪድ ያደርጋል ማለት ነው። ያንን አፕዴትድ ዳታ ሪድ ሲያደርግ ቲ2 የሚያነበው 900 ነው ማለት ነው። ዘን ቲ2 ምንድን ነው የሚሰራው? ኤ ፕላስ 50 ነው 50 ነው ዲፖዚት የሚያደርገው። ስለዚህ 900 ሲደመር 50 950 ይሆናል ማለት ነው። እና ይሄ ኮንፍሊክት ሴሪያላይዜብል የሚሆንበት ምክንያት አንደኛ አሁን ቲ1 እና ቲ1 የመጀመሪያ ላይ ያሉት ሁለቱን ኦፕሬሽኖች ስናያቸው ተመሳሳይ ትራንዛክሽን ውስጥ ነው የሚገኙት። እነዚህ ሁለቱ ቲ1 እና ቲ1 ሪድ ኤ እና ቲ1 ራይት ኤ ተመሳሳይ ኦፕሬሽን ነው። ተመሳሳይ ኦፕሬሽን ከሆነ ምንም ኮንፍሊክት አይፈጠርም ማለት ነው። ምክንያቱም ኮንፍሊክት የሚፈጠሩት ከተለያየ ትራንዛክሽን የሚመጡ ከሆነ ኦፕሬሽኖች ተመሳሳይ ዳታ አይተም የሚጠቀሙ ከሆነ እና አትሊስት አንደኛው ራይት ከሆነ፣ ግን እዚህ ጋር ሁለቱ ኦፕሬሽኖች ተመሳሳይ ትራንዛክሽን ውስጥ ነው ያሉት። ስለዚህ ኮንፍሊክት የለውም ማለት ነው። ቲ1 እና ሁለተኛዋን ስቴፕ እና ሶስተኛዋን ስቴፕ ስናይ ቲ1 ደብሊው ኤ ወይም ራይት ኤ እና ቲ2 ራይት ኤ ከሆኑ ግን ሁለቱ ከተለያየ ትራንዛክሽን ነው ያሉት ተመሳሳይ ዳታ አይተም ኤ የተባለ አካውንትን ነው አክሰስ የሚያደርጉ ተመሳሳይ ዳታ አይተም ነው እየተጠቀሙ ያለ። አንደኛው ደግሞ የመጀመሪያው ቲ1 ደብሊው ኤ ወይም ቲ1 ራይት ኤ የምንለው ከሁለት አንዱ ራይት ከሆነ ኮንፍሊክት ኦከር ያደርጋል ብለናል። ስለዚህ ይሄኛው አንደኛው ራይት ነው ማለት ነው። ስለዚህ በዚህ ሰዓት ኮንፍሊክት ሃፕን ያደርጋል ማለት ነው። ሶ ኮንፍሊክት ሴሪያላይዜብል በዚህ ምክንያት ይሆናል ይሄ ስኬጁል ማለት ነው። ሌላ ሁለተኛዋ ደግሞ ቲ1 አሁን እዚህ ጋር ቀጥለን ቲ2 አርኤ እና ቲ2 ደብሊው ኤን ስናይ ተመሳሳይ ትራንዛክሽን ናቸው። ግን ቲ1 ደብሊው ኤ እና ቲ2 ደብሊው ኤ ሁለት የተለያየ ትራንዛክሽን ናቸው። ተመሳሳይ ዳታ አይተም ናቸው። ሁለቱም ራይት ናቸው። ስለዚህ ሁለቱም ራይት ከሆኑ ደግሞ ኮንፍሊክት ኦከር ያደርጋል ማለት ነው። ስለዚህ ይሄ ስኬጁል ኮንፍሊክት ሴሪያላይዜብል ነው እንለዋለን ማለት ነው ባጭሩ። ሌላኛው ቪው ሴሪያላይዜቢሊቲ ነው። ቪው ሴሪያላይዜብል አንድ ስኬጁል ቪው ሴሪያላይዜብል ነው የምንለው በመጀመሪያ ደረጃ ትራንዛክሽኖች ተመሳሳይ ኢኒሻል ቫልዩ ሪድ የሚያደርጉ ከሆነ፣ ሁለተኛ ደግሞ ትራንዛክሽኖች ሪድ የሚያደርጉት ቫልዩ በተመሳሳይ ትራንዛክሽን የተጻፈ ከሆነ፣ ወይም ሁ ሪድስ ፍሮም ሁም የሚለውን ጀስት ቼክ የሚያደርግ ከሆነ፣ ከዛ ፋይናል ራይቱ ደግሞ ይሄ በቪው ሴሪያላይዜቢሊቲ ፋይናል ራይቱ በተመሳሳይ ትራንዛክሽን አስ ሴሪያል ስኬጁል ኤግዜኪዩት ሲያደርግ የጻፈውን ፋይናል ራይት በቪው ሴሪያላይዜቢሊቲም ፋይናል ራይቱን የሚጽፈው ተመሳሳይ ትራንዛክሽን ከሆነ ያ ስኬጁል ቪው ሴሪያላይዜብል ይባላል ማለት ነው። እና ሁሉም ትራንዛክሽኖች ማለት ሁሉም ኮንፍሊክት ሴሪያላይዜብል ስኬጁሎች ቪው ሴሪያላይዜብል ናቸው። ግን ዘ ሪቨርስ ኢዝ ኖት ትሩ፣ በተገላቢጦሽ የምናገኘው ግን አይደለም ማለት ነው። ኮፊ ሾፕ ሴትአፕን እንደ ኤግዛምፕል እንውሰድና ቪው ሴሪያላይዜቢሊቲን በኤግዛምፕል እንያትና ኮፊ ሾፕ ሴትአፕ አለ። እንግዲህ ዳታ አይተማችን ኮፊ ነው። ኢኒሻል ቫልዩ ኮፊ which is plain ምንም ኢንግሪዲየንት የሌለው ማለት ነው። ለምሳሌ ትራንዛክሽኖች ሁለት ትራንዛክሽኖች እንጠቀም፣ ቲ1 እና ቲ2። ቲ1 ወይም ባሪስታ1 ማለት እንችላለን፣ ቲ2 ወይም ባሪስታ2 ማለት እንችላለን። ቲ1 ሚልክ አድ ያደርጋል፣ ቲ2 ደግሞ ሹገር አድ ያደርጋል ማለት ነው። ስለዚህ ይህንን በመጀመሪያ ደረጃ ሴሪያል ስኬጁሉን የዚህን ትራንዛክሽን ሴሪያል ስኬጁል እንይ። ማለት ኤጁ ቲ1 መጀመሪያ ይመጣል፣ ዘን ቲ2 ይቀጥላል ማለት ነው። ሶ በዚህ መሰረት ይህንን ኦርደር ስናይ ቲ1 ሪድ ያደርጋል ኮፊ which is plain ማለት ነው። ዘን ራይት ያደርጋል፣ አድ የሚያደርገው ሚልክ ነው። ዘን ኮሚት ያደርጋል። ትራንዛክሽን ቱ ሪድ ኮፊ ያደርጋል። ኦልሬዲ በትራንዛክሽን ዋን አፕዴትድ የተደረገ which is ሚልክ ያለው ኮፊ ማለት ነው። ከዛ ራይት ያደርጋል
እዛ ሚልክ አለው ኮፊ ላይ ሹጋር ይጨምራል ማለት ነው። ዘን ኮሚት ያደርጋል ማለት ነው። እና ፋይናል ኮፊው እንግዲህ ሚልክ ፕለስ ሹገር ነው። ኢት ኢዝ ጀስት ዊ ሜይ ጌት ኦር ፕሮዲውስ ጉድ ኮፊ ማለት ነው። ይሄ ኪፕ ኢን ማይንድ ዚስ ኢዝ ሴሪያል ስኬጁል። እንግዲህ ይሄ በሴሪያል ስኬጁል ነው ማለት እነዚህ ኦፕሬሽኖች ዋን አፍተር ዚ አዘር ኤግዜኪዩት የሚያደርጉ ከሆነ ራን የሚያደርጉ ከሆነ ሴሪያል ነው ብለናል። እና ቪው ሴሪያላይዜቢሊቲ ደግሞ አንደኛው ክራይቴሪያው ምንድን ነው? አንድ ስኬጁል ቪው ሴሪያላይዜብል ነው ለማለት በሴሪያል ስኬጁል ፋይናል ራይቱን የሚጽፈው ትራንዛክሽን በቪው ሴሪያላይዜቢሊቲም ያ ትራንዛክሽን ነው የሚጽፈው ማለት ነው። ሶ ሌትስ ቼክ እናድርገው ማለት ነው። ስለዚህ ነን ሴሪያል ነው። አሁን ነን ሴሪያል ነው የምንሰራ ኢንተርሊቭድ ነን ሴሪያል ነው ካልን ኢንተርሊቭድ ነው ወይም ኮንከረንሲን አለው ያደርጋል ማለት ነው። ቲ1 ሪድ ኮፊ ፕሌን ቲ2 ሪድ ኮፊ። እንግዲህ ኢንተርሊቭድ ከሆኑ ወይም ኮንከረንት ናቸው ካልን ትራንዛክሽኖች ወይም ኦፕሬሽኖች በተመሳሳይ ሰዓት ሀፕን ማድረግ ይችላሉ ማለት ነው። ስለዚህ ሁለቱም የሚያነቡት ፕሌን ነው፣ በተመሳሳይ ሰዓት ማንበብ ይችላሉ ኢኒሻል ቫልዩን ማለት ነው። ስለዚህ ሁለቱም ተመሳሳይ ኢኒሻል ቫልዩን ያነበቡልን አሁን ሁለቱ ትራንዛክሽኖች። ዘን ቲ1 ራይት ኮፊ ቲ1 ኮፊ ራይት ያደርግልናል። ዘን ቲ2 ሹገር እዛ ሚልክ አለው ቲ1 ሚልክ ነው ራይት የሚያደርገው ቲ2 ደግሞ ሹገር ይጨምራል ማለት ነው። እና ይሄ ስኬጁል ዚስ ኢዝ ኖት ሴሪያል። ይሄ ስኬጁል ሴሪያል አይደለም በት ኢንተርሊቭድ ማለት ኮንከረንትሊ ሀፕን የሚያደርግ ነው። ለዛ ነው ቲ1 እና ቲ2 ፕሌን ኮፊ ሪድ ማድረግ የሚችሉት በተመሳሳይ ሰዓት ማለት ነው። ቪው ሴሪያላይዜብል ነው አይደለም የሚለውን እንግዲህ እነዛ መጀመሪያ ባስቀመጥናቸው 3 ሩሎች መሰረት ቼክ እናድርግ። የመጀመሪያው እንግዲህ ተመሳሳይ ኢኒሻል ቫልዩ የሚያነቡ ከሆነ ብለናል። ተመሳሳይ ኢኒሻል ቫልዩ የሚያነቡ ከሆነ ካል ስቴፕ 1 አይደንቲፋይ ሪድ እናደርጋለን። ቲ1 ሪድስ ኢኒሻል ቫልዩ እንግዲህ ቲ1 እዚህ ጋር ሪድ ኮፊ ፕሌን ነው። ቲ2ም ሪድስ ኢኒሻል ቫልዩ ፕሌን ነው። እዚህ ጋር ያነበበው ፕሌን ኮፊ ማለት ነው። ምንም አይነት ኢንግሪዲየንት የሌለው ኮፊ ማለት ነው። ሶ ሩል 1 ኢዝ ፕሪዘርቭድ። አሁን ሩል 1 ይህንን ፉልፊልድ ያደርጋል ማለት ነው። ይህንን ክራይቴሪያ ያሟላ ነው ማለት ነው። ሶ ሩል 1 ኢዝ ፕሪዘርቭድ ማለት ነው። ስቴፕ 2ን ስናይ ደግሞ አይደንቲፋይ ሪድ ፍሮም ሪሌሽን። እንግዲህ ትራንዛክሽኖች ሪሌሽን ከፈጠሩ ሪሌሽን ካላቸው አንድ ትራንዛክሽን ለምሳሌ ቲ3 የሚባል ትራንዛክሽን ካለ ያ ቲ3 ትራንዛክሽን ከቲ2 ከሆነ ሪሌሽኑ ማንበብ ያለበት ከቲ2 ነው ማለት ነው። ስለዚህ አሁን በዚህ ኤግዛምፕል ግን ምንም አይነት ትራንዛክሽን ከሌላ ትራንዛክሽን ዳታ አላነበበም። ስለዚህ ሩል 2 ኢዝ ሳቲስፋይድ ወይም ፕሪዘርቭድ ሁለተኛውን ሩል ያሟላ ነው ማለት ነው። ስቴፕ 3ን ስናይ ደግሞ አይደንቲፋይ ፋይናል ራይት። ፋይናል ራይቱን የጻፈው አሁን እዚህ ጋር ቲ2 ነው። በቅድም ሴሪያል ላይ ስንሰራ እንግዲህ ፋይናል ራይቱን የጻፈው ቲ2 ራሱ ነው ማለት ነው። ስለዚህ ፋይናል ራይት ኦን ኮፊ ኢዝ ደን ባይ ትራንዛክሽን 2 ወይም በሁለተኛው ባሪስታ ነው ማለት ነው። ስለዚህ ሩል 3ም ፕሮቴክት ተደርጓል ወይም ሜንቴን ተደርጓል፣ ያንን ያሟላ ነው ማለት ነው። ስለዚህ ይሄ ስኬጁል ቪው ሴሪያላይዜብል እንለዋለን ማለት ነው። ይሄ ስኬጁል ቪው ሴሪያላይዜብል ነው ማለት ነው። ሶ ታንክ ዩ ሶ ማች። ከተመቻችሁ ሼር፣ ሰብስክራይብ፣ ላይክ እና ኮመንት በማድረግ ጥያቄ ካላችሁም ኮመንት ሴክሽኑ ላይ አስቀምጡልኝ። ከዛ እኔ እየመለስኩ እመጣለሁ ማለት ነው። ታንክ ዩ ሶ ማች።